ስና አመስጋኝነትን አይተናል አይደል? ዛሬ ደግሞ ኢንሻአላህ ተወኩል ዐለ አላህ በአላህ Subhanahu Wa Ta'ala መመካትና መሐበት አላህ ዐዘ ወጀል ሁለቱን እናያለን ኢንሻአላህ። በኪታቡ መሰረት በጀመርነው መሰረት ነው የምንሄደው ኢንሻአላህ። ተወኩል ማለት በአላህ Subhanahu Wa Ta'ala መመካት ማለት ምን ማለት ነው? هو صدق اعتماد القلب على الله عز وجل في استجلاب المصالح ودفع المضار في أمور الدنيا والآخرة. بدنيا ميهون بآخرة قداي يمن فلقهم ملكام نجر ماغنيت منشلو كما نودو نجر ويم كما نفلقونا كجوجي نجر مراك منشلو بالله بتشانو بلن بلباتشن اعتماد ማድረግ መመርኮዝ ማለት ነው። ልባችን እርግጠኛ ሆኖ የሚመረኮዝበት አላህ ብቻ ሲሆን ተወኩል እንለዋለን። ግልጽ ነው አይደል? የሚጠቅመኝም ጉዳትንም የሚያነሳልኝም አላህ ብቻ ነው ብሎ ልብ ሙሉ ለሙሉ እርግጠኛ ሲሆን ማለት ነው። አላህ Subhanahu Wa Ta'ala በተከበረው ቁርአኑ ምን ይለናል? ومن يتق الله يجعل له مخرجا ويرزقه من حيث لا يحتسب ومن يتوكل على الله فهو حسبه. الله يفراسو موجعن كشجر مملجان الله يادرقلتال الله يفترلتال يا لسبو يهونن سيساي الله سبحانه وتعالى يسطوال ويرزق من حيث لا يحتسب مالت السم لفابت يهونا منقد الله قنا الله بالتبقوا منقد بالاسبوا منقد رزقني كفت اللتال من كون الله نيمي فراكونا ومن يتوكل على الله بالله يممك سودقمو ارسو الله بكيونو الى الله سبحانه وتعالى للا اسفل لكم الله سبحانه وتعالى نيازه سو كلن يزوال الله ያመለጠው ወይም አላህን ያልያዘ ሰው ደግሞ ምንም ነገር አልያዘም። ዓለምን ቢይዝ ምድር ላይ ያለን ነገር በሙሉ በእጁ ቢያደርግ ለዚህ ነው በአثር ምን ተገኝቷል? የብነ አደም اطلبني تجدني አንተ የአደም ልጅ ሆይ ፈልገኝ ታገኘኛለህ ይላል አላህ Subhanahu Wa Ta'ala። من وجدني وجد كل شيء እኔን ያገኘ ሁሉን ነገር አገኘ። ومن فقدني انني اتا فقد كل شيء كل النجر اتا الى الله سبحانه وتعالى باثره تجنتوال بدنيا هنا باخره مصالحችን የሚጠቅመንን ነገር በሙሉ የሚሰበስቡ ሁለት ነገሮች በዚህ ቁርአን አያ ተጠቅሰዋል። ተቅዋና ተወኩል። ومن يتق الله يجعل له مخرجا ከችግሩ መውጫ አላህ ያደርግለታል። ويرزقه من حيث لا يحتسب መልካም ነገርን አላህ ይሰጠዋል። ومن يتوكل على الله فهو حسبه حسبنا الله ونعم الوكيل. منኛ መመካት አማረ ምንኛ ያምር አላህ በቂያችን ነው። ይህችን ቃል ይላሉ ነብዩላህ ኢብራሂም አለይሂ ሰላም ሳት ላይ የተጣሉ ተናግረዋታል። ጅብሪል አለይሂ ሰላም መጣና ያ ኢብራሂም ምን ላድርስልህ ለአላህ አላቸው። አየር ላይ እኮ ነው ያሉት፣ ወደ ሳት እየተወረወሩ ነው። ምን አሉ እሳቸው? ምን ታደርስልኛለህ? እሱ ያቅ የለም ወይ እኔ ያለሁበትን ሁኔታ አሉ። ምኑን እልካለሁ ወደ እሱ አሉት። ያለሁበትን ሐል የሚያቅ ጌታ ነው አላህ Subhanahu Wa Ta'ala። حسبي الله ونعم الوكيل አሉ። قالها إبراهيم حين ألقي في النار لنبياتنا صلى الله عليه وسلم. إبراهيم عليه السلام سات ላይ በሚጣልበት ጊዜ ብሎታል። ግን አላህ ነፃ ወጣቸው ከዛ መከራ። ነብዩላህ ኢብራሂም ምን ይላሉ? በዱንያ ላይ እንደዛች ሳት ላይ የወደቅኩባት ቦታ ያክል ተስማሚ ቦታ ኖር ያላቅም ይላሉ። ሱብሃንአላህ ያ ናሩ ኩኒ በርደን ወሰላመን على إبراهيم ተባለቻ። ከምትስማሚ ቀዝቀዝ ያልሽ ሰላማዊ ሁኚ ተባለች። إذا أراد شأنا يقول له كن
فيكون ሚሳነው ጌታ የለም ሚሳነው ጌታ አይደለም አላህ Subhanahu Wa Ta'ala እንደ ሰው ነው ሐሳብ ምናበዛው እንደ ሰው ነው ካልኩሌሽን ውስጥ ምንገባው አላህ ግን ከፈለገ አንድ ነገር ሁን ይለዋል ይሆናል ምንም ከልካይ የለው ዑመር ብን ኸጣብ ረዲየላሁ ዐንሁ ባስተላለፉልን ሐዲስ ነቢያችን አለይሂ ሰላቱ ወሰላም فيما رواه الترمذي من ይላሉ لو أنكم كنتم توكلون على الله حق توكله لرزقكم كما ترزق الطير تغدو خماصا وتروح بطانا إلى النبي صلى الله عليه وسلم أن أنت كوب الله لا يأونت يهونا ممكات يمتمكو بهون نورو وفن سيسايوان اندمي مولالات اندمي رزقات أن أنتنم سيساياتشون يساتاتشون نبر وف ባዶ ሆዷን አሉ ነብያችን ሰለላሁ ዐለይሂ ወሰለም ባዶ ሆዷን ማልዳ ከጧት ትወጣለች ከጎጆዋ ትወጣለች ተግዱ ኺማصا ርቧት ባዶ ሆዷን ትወጣለች ወተሩሑ ቢጣና ማታ ስትመለስ ሆዷን ሞልታ ትመለሳለች አሉ ነብያችን ሰለላሁ ዐለይሂ ወሰለም ሐቅ التوكل እውነተኛ የሆነ መመካት ማለት ነው እቺ ወፍ ከጎጆዋ ስትበር እዚህ ቦታ ሄጄ ያገኛለሁ አትልም ሰበቧን ልታደርስ ብቻ ትበራለች ሳዒ ያለ ማለት ነው ልፋት ጥረት አለ ማለት ነው በሷ ውስጥ ዝም ብላ ጎጆዋ ውስጥ ተወኩል አድርጋ አልተቀመጠችም بل كان هناك سعيا እንቅስቃሴ ነበር ልፋት ድካም ነበር መብረር ነበረባት ስትበር ግን ተስፋ አድርጋ የምትወጣው አላህን ብቻ ነው ግልጽ ነው አላህ Subhanahu Wa Ta'ala ደግሞ ሁለቱም ሸርጦች ስለተሟሉ ይረዝቃታል ሰዒ ያለ ለፍታለች ጥራለች በአላህ መመካት አለ ሁለቱ ተገኝቷል ወተሩሑ ቢጣና ወዷን ሞልታ ትመለሳለች አንድ ሰው ይባላል ለንግድ ለመውጣት አንድ ትልቅ ሼክ ጋር ይሄድና እንደው ዱዓ አድርጉልኝ ለንግድ ልንቀሳቀስ ነው ይላቸዋል መርሐባ አላህ የተሳካ ያድርግልህ ብለው ዱዓ አድርገው ይሸኙታል ትንሽ ቆይቶ እንግዲህ የድሮ ንግድ ምንድነው አንድ ወር ሁለት ወር ይወስዳል አይደል በትንሽ ቀናት ውስጥ ተመለሰና ምን ነው አልሄድክም እንዴ አሉት አይ እኔማ አንድ የሚገርም ነገር አየሁ አላቸው እና ሐሳቤን ቀየርኩ አለ በቃ መጣሁ ትቼው ምን አየህ አሉት አይኑ የጠፋ ክንፉ የረገፈ ያረጀ አሞራ ሌላ አሞራ መጥቶ ሲያበላው አየሁ አለ ቁጭ ብሎ እሱ ሌላ አሞራ መጥቶ በማንቁርቱ ምግብ ጥሬ ሲያበላው ተመለከትኩ ታዲያ አላህ እኮ ይህንን እንኳን በእንዲህ አይነት ሐል የሚረዝቅ በዚህ አይነት ሁኔታ ሲሳዩን ያለበት ቦታ ድረስ የሚያመጣ ጌታ እኔ ምን አለፋኝ ብዬ አለ ትቼው ተመለስኩ አላቸው ምን አሉት ሸኺየው ምን ነው አንተ አይኑ የጠፋው ክንፉ የረገፈው እንዲህ አይነት በሽተኛና ያረጀውን አሞራ ለመሆን ተመኘ ያ የሚቀልበውን ለምን አልሆንክም ማለት ገብታችሁ አይደለ የትኛው ነው የተሻለው ያ ለፍቶ ጥሮ ይሄኛውን የሚመግበው አይሻልህም ወይ ለምን ይሄኛውን ለመሆን አሰብክ አሉት طيب ስለ ሪዝቅ ስናወራ ስለ ተወኩል ስናወራ ሁሌም መቼም በእኛ በሙስሊሞች ህይወት ውስጥ በጣም እየተቸገር ነው ያለ ጫፍ የረገጡ አስተሳሰቦች ናቸው ጽንፍን ይዛለን ስለ ተወኩል ስናወራ መንቀሳቀስ መልፋት ምን ያስፈልጋል በአላህ ከተመካን ሁሉ ነገር ይሆናል ብለን እናስባለን ስለ መስራት ስናወራ በስራችን ብቻ እንመካለን በልፋታችን ብቻ እንመካለን አላህን እንረሳለን እስልምና የሚያስተምረን ግን እንድንለፋ ስንለፋ በልፋታችን ላይ ላንመካ በአላህ ላይ እንመካ ስንመካ
ሱና የሆነውን መልፋት የሚባለውን ነገር ሳንስት መሆን እንዳለበት ያስተምረናል። ተግባብተናል አይደል? ምን ጊዜም ኢስላም ሚዛናዊ የሆነ እይታ ነው ያለው። በሁሉም ነገር ሚዛናዊ ነው። የሰው ልጅ ደግሞ ሚዛኑን ሲስት ነው ዱንያውም ዲኑም የሚበላሸው። ሚዛን ከተሳተ ሚዛናዊነትን ከለቀቅን ብዙ ነገር ይበላሽብናል። ኢስላም ጀግንነትን ሲያበረታታ ዝም ብሎ ደግሞ ተሐውር ይባላል። ሄዶ ዝም ብሎ አደጋ ላይ መውደቅን ይከለክላል። ካልኩሌት ማድረግ ማሰብ ማስላት እንዳለብን ይነግረናል። ሐያእን ትሁትነትን ሲያበረታታ ጭምትነትን ደግሞ አይፈልግም። ሐሳብን መግለጽ አለመቻል ድረስ ራስን በጣም መቅበርን አይፈልግም። ግልጽ ነው አይደል? እንዲህ አይነት ሚዛናዊ የሆነ ዲን ነው በሁሉም ሐያታችን ማለት ነው። ተወኩልንም ስናይ ሳዕ ያስፈልገናል፣ መልፋት መጣር ያስፈልገናል። ወፏ እንደበረረችው መብረር ይጠበቅብናል። በዛው ልክ ደግሞ በአላህ Subhanahu Wa Ta'ala መመካት ይኖርብናል። ምክንያቱም የኛ ልፋት የኛ ጥንካሬ የኛ ዕውቀት አይደለም ውጤት የሚያመጣው። ውጤት ከማን ነው? ከአላህ Subhanahu Wa Ta'ala። ነብዩ አለይሂ ሰላቱ ወሰላም ያን ሁሉ ለፉና ጥረው ግረው መካ ሲገቡ ፈትህ ሲደረግ መካ ሲከፈት አላህ ምን አላቸው? ኢዛ ጃአ ነስሩላሂ ወልፈትህ፣ የአላህ ድል በመጣ ጊዜ አላቸው። ዑለማዎቹ ምን ይላሉ? አነስሩ ነስሪ እያላቸው ነው አላህ። ያንተ እንዳይመስልህ አንተ ሙሐመድ፣ ይህ ነስር የኔ ነስር ነው አለ አላህ Subhanahu Wa Ta'ala። እኔማ አንተን የነስሩ ማረጋገጫ መንገድ አድርጌን የተጠቀምኩ እንጂ ነስሩ የኔ ነው እያላቸው ነው አሉ። ግልጽ ነው አለ። ልፋት አለ፣ ሰዕይ አለ፣ ግን መጨረሻ ውጤት የማን ነው? የአላህ Subhanahu Wa Ta'ala ነው። እነዚህም በደንብ መለየት ያስፈልጋል ማለት ነው። አቡ ሐቲም አራዚ ምን ይላሉ? ይህንን ሐዲስ አስመልክተው هذا الحديث أصل في التوكل አሉ። ተወኩልን በሚመለከት መሰረታዊ ጉዳይ ነው አሉ። ይህ ሐዲስ የተወኩልን አስተሳሰብ ሚዛናዊ በሆነ መንገድ ሙሉ አድርጎ ያስቀመጠ ነው። وإنه من أعظم الأسباب التي يستجلب بها الرزق، ሪዝቅ ከሚገኝባቸው መንገዶች ትልቁ መንገድ ነው ተወኩል على الله عز وجل። እኛ ይመስለናል ብዙ ጊዜ እንደው በለፋ ነው በጣር ነው ብቻ የምናገኝ ይመስለናል። ወላሂ በጣር ነውና በለፋ ነው ብቻ ብናስበው 9 ልጅ አያሳድግም አንድ ሰው በእኛ ልፋት አሳድገን ድረን ኩለን አይደል እንዴ? አላህ ይወፍቀን። ብዙ አባቶች አላችሁ ብዬ አይደል? እንደዛ በእኛ ልፋት ነው እንዲያ ነገር የሆነው። እነዚህ ሁሉ ልጆች ማሳደግ ይቻላል በእኛ ጥረት በእኛ ልፋት? አላህ عز وجل ግን የሚከፍትልን ብዙ በር አለ ማለት ነው። ሰዒድ ኢብኑ ጁበይር ምን ይላሉ? ተወኩል የኢማን ሁሉ ሰብሳቢ ነው። እውነተኛ ተወኩል ያለው ሰው እውነተኛ ኢማን አለው። ተወኩልን ተሕቂቅ ማድረግ ማረጋገጥ ሰበብ ከማድረስ ጋር ግን የሚጋጭ አይደለም ይላል። ሰበብ ማድረስ ከተወኩል ጋር አይጋጭም። አላህ Subhanahu Wa Ta'ala ያዘዘው ጉዳይ ስለሆነ ማለት ነው። ከስብ ማድረግ መስራት መጣር ولا تنس نصيبك من الدنيا ከዱንያ ያንተ የሆነን እጣ እንዳትረሳ እንዳትዘነጋ ይላል አላህ Subhanahu Wa Ta'ala። ሰበብ ማድረስ የግድ ያስፈልጋል። አንድ ሰው የነበረውን ክርክር ካሁን በፊት አጫዎቻችሁን አላቅም። ወጣቶች ተሰብስበው ጓደኞች ይከራከራሉ። ተወኩል ካለ አላህ ሁሉን ነገር ይሰጣል ይላሉ። አይ ለተወኩልማ መልፋት መጣር ያስፈልጋል ብሎ ደግሞ ሌላኛው ይሞግታል። አይ ምንም አያስፈልግም ብለው ሞገቱት። መጨረሻ ላይ እስኪ እነሱ ያሉትን ቴስት ላድርገዋል ልሞክርና
እውነት ከሆነ እስኪ ቼክ አደርጋለሁ ብሎ አንዲት የመስጂድ ኮርነር ላይ ልክ እንደዚህ ውስጥ ገብቶ ቁጭ አለ። ሪዝቄን አላህ ያመጣዋል። አንድ ቀን አለፈው። ራበው በጣም። ከዛ አንድ ሀብታም ሰደቃ ሊያበላ መስጂድ ምግብ ይዞ ይመጣል። እዛ መስጂድ ያሉ መሳኪኖችን አበላና የተረፈውን ጠቅልሎ ለነርሱም አከፋፍሎ እቃውን አነሳስቶ ሄደ። ያ ሰውዬ ምግቡንም ያሸታል፣ ድምፃቸውንም ይሰማል። ዝም አለ፣ አልተናገርም። ምክንያቱም አላህ ያመጣዋል። ሁለተኛ ቀን አሁንም በሚቀጥለው ቀን በጣም ረሃቡ ጨመረ። ሰውየው መጣ፣ አከፋፈለ። ይህ ሰውዬ አሁንም ጸጥ ብሏል። በሶስተኛው ቀን 3 ቀን ሆኖታል፣ በጣም እርቦታል ሰውየው። በሶስተኛው ቀን ሰውየው ሲመጣ ምስኪኖች በሙሉ የሉም። የት ሄደው ነው ሲል ሌላ መስጂድ ላይ ሰደቃ አለና ወደዛ ሄደው ነው ይባላል። ወደዛ ከሄዱማ እንግዳው ጠቅልለን ምግቡን እዛው ይዘን እንሂድና እዛው እናብላቸው ብሎ ልክ ማንሳት ሲጀምር አለ። ሰውየው ከውስጡ ነው እንዴ ሰው አለ እንዴ ተባለና ሄደው ቼክ ሲያደርጉ ሰው ተቀምጧል። ምግብ ትፈልጋለህ? አዎ እፈልጋለሁ። አመጡለትና በቃ ከላይ መብላት ጀመረ። 3 ቀን እርቦታል። ልክ የተወሰነ በልቶ እንደጨረሰ ቁልቱ ለሁም ብያቸዋለሁ እኮ አለ። ምንድነው ብያቸው? እኔ ነግራቸዋለሁ ይላል። ምንድነው? ለማን ነው ይሄንን ያልከው ይሉታል። እኔ ጓደኞቼን እኮ ነግራቸዋለሁ። ቢያንስ ሰበብ ለማድረስ ማለት እንኳን ያስፈልጋል። ሚኒመም አንድ ሰው ቢያንስ ሌል ይገባል። ያችን ባልኖሮ ይችን ምግብ አላገኛትም፣ በረሃብ ሞት ነበር ማለት ነው። طيب ሳዕ ያስፈልጋል፣ ሰበብ ማድረስ ያስፈልጋል። ሁሉን ነገር ትቶ ሰበብ ሳይደረስ አይሆንም። ነብዩ ሰለላሁ ዐለይሂ ወሰለም أشرف الخلق عليه أفضل الصلاة وأزكى التسليم كفترات ሁሉ የላቁ የነቢያት ቁንጮ የሆኑት ነብዩ ሰለላሁ ዐለይሂ ወሰለም ሂጅራ ያደረጉበትን መንገድ እስኪያስቡት ወንድሞች፣ ተወኩል አድርገዋል በአላህ ላይ። ግን ደግሞ የሰው ልጅ ሊያስብ የሚችለውን የመጨረሻ ፕላን ግን አድርገዋል፣ እቅድ አውጥተዋል። ምንድነው ያደረጉት? ወደ መዲና መሄዳቸውን ትተው ወደ የመን አቅጣጫ ነው የሄዱት። መጀመሪያ ወደ የመን አቅጣጫ ሄደው ዋሻ ውስጥ ገቡ። ተከታትለዋቸው እንዳይመጡ ኮቴያቸውን ፍየልና በግ እየነዳ የሚያጠፋ ሰው አዘጋጅተዋል። የፍየልና የበግ መንጋው ሲሄድበት የእሳቸውና የአቡበክር ስዲቅ ረዲየላሁ ዐንሁ ኮቴ እንዲጠፋ ማለት ነው። አያችሁ፣ ፕላኒንጋቸው እቅድ እኮ ነው። በቃ ስትራቴጂያቸው አቅጣጫ አስቀይረዋል፣ አሻራቸውን አጥፍተዋል። ይህ ሁሉ ከሆነ በኋላ ያላቸውን እንደ ሰው ማድረግ ያለባቸውን ጥንቃቄ ጥረት ካደረጉ በኋላ ደረሱባቸው አልደረሱባቸውም? ደረሱባቸው እኮ። ለው ነظረ አሐዱና ኢላ ኒዓሊህ ብለዋል አቡበክር ስዲቅ ረዲየላሁ ዐንሁ። ከነዚህ ሰዎች ውስጥ አንዱ ወደ ታች ወደ ጫማው ቢመለከት እኮ ያየናል አሉ። ከስራቸው እኮ ነው ያሉት። አቡበክር ሲዲቅና ረሱል ሰለላሁ ዐለይሂ ወሰለም ከስር አሉ። ሙሽሪኮቹ ደርሰውባቸዋል። ይሄኔ ተወኩል መጣ። ማ ظنك باثنان الله ثالثهما አሉ ነቢያችን ሰለላሁ ዐለይሂ ወሰለም። አላህ ሶስተኛቸው የሆኑ ሁለት ሰዎች ምን ይሆናሉ ብለህ ትሰጋለህ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። አያሽ፣ ተወኩል በቃ የመጨረሻ ጣራ ማለት ነው። ተወኩል በቃ ሰበብ ማድረሱ እስከ መጨረሻ ተጠቅመዋል ነብዩ ሰለላሁ ዐለይሂ ወሰለም። ተወኩልም ደግሞ እስከ መጨረሻ ድረስ ነበር አለይሂ ሰላቱ ወሰላም። በሌላ ጊዜ
ሰይፋቸውን ሰቅለው በተኙበት አንድ ሙሽሪክ መጣና ሰይፉን አንስቶ እዛው በተኙበት መን يمنعك مني ማን ነው ከኔ የሚከለክል ብላቸዋል ሰይፉን ይዘው ነብዩ ሰለላሁ ዐለይሂ ወሰለም እዛው ሆነው ኧረ እባክህ ዘንልኝ እንደው አንተ ካላዘንክልኝ ዋጋ የለኝም አሉ እንዴ لا ابدا والله من يمنعك مني ሲላቸው አላህ አሉት الله اكبر الله ይሄኔ እጁ እዛው ተንቀጠቀጠና ሰይፉ ወደቀ ተወኩል የመጨረሻ የተወኩል ጫፍ ነብዩ ሰለላሁ ዐለይሂ ወሰለም ህይወት ውስጥ እናያለን ሂጅራ በሚወጡበት ጊዜ እቦታቸው ላይ ያስተኙት ማን ነው አሊ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ ሰው ተኝቷል ብለው እነሱ እንግዲህ ከየጎሳው ከአረብ ጎሳዎች በሙሉ የተውጣጡ ማፊያዎች ማለት ነው ሊገሉ ደሙን በአረብ ጎሳ ላይ በሙሉ እንበትነውና ማንንም ቁረይሾች ማንንም እንዳይጠይቁ በኒ ሃሽሞች ማንንም እንዳይጠይቁ እናደርጋለን ብለው ይህንን ሸይጣናዊ እቅድ አውጥተው ነብዩ ሰለላሁ ዐለይሂ ወሰለም ለመግደል በሚመጡበት ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ግን አስፈላጊውን ጥንቃቄ በሙሉ አድርገው ነበር አልይን ቦታቸው አስተኝተው እሳቸው አልፈወጡ لا تدركه الابصار وهو يدرك الابصار الله عز وجل እንዲህ ነው እንግዲህ ባህሪው እሱን ይሄ አያ ለአላህ ነው እሳቸው ምንድነው ያሉት በተኑ አፈር እንቅልፍ ጣላቸው በሰዎቹ መካከል አልፎ ሄዱ በኋላ ላይ ሲነቁ ሄደው ሲገልጡ አልይ ነው መጀመሪያው ነው የረሱል ሰለላሁ ዐለይሂ ወሰለም እቅድ አሸነፈ ማለት ነው ተወኩል على الله ነበራቸው አላህ عز وجل ጣልቃ ገብቶ ደግሞ እነኚህን ሰዎች አስተኛቸው ግልጽ ነው አይደል እሳቸው እንደ ሰበብ ማድረስ ያለባቸውን ያደርሳሉ አላህ Subhanahu Wa Ta'ala ይመካሉ መጨረሻ በድል ይጠናቀቃል ማለት ነው فلذلك ሰበብን ማድረስ ከተወኩል ጋር የሚጋጭ ሳይሆን